የሚስት ግንኙነት በጾም ጊዜ አይፈቀድም። ሁላችንም እንደምናውቀው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው ይላል ዕብራውያን ምዕራፍ 13 ላይ ትክክል ነው። ግን ቢሆንም ባልና ሚስቱ አንደኛ በአምስቱ በዓላት በሰንበት በቅዳሜና እሁድ ማለት ነው በ21 በ12 በ29 እና ቅዱስ ስጋውን ክቡር ደሙን ሊቀበሉ ሲያስቡ ከመቀበላቸው በፊት 3 ቀን ከተቀበሉ በኋላ 2 ቀንና የአዋጅ አጽዋማት ጊዜ የባልና የሚስት ፈቃድ ወይም ተራክቦ አይፈቀድም። ይሄንን በተመለከተ እንዲህ ይለናል መጽሐፍ ቅዱስ። ለምሳሌ ሚስት ይላል በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ሁሉ ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ፣ ለጸሎት ማለት ለቅዳሴ ለቁርባን ለሱባኤው ማለት ነው። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይላል። የሚለያዩበትን ጊዜ